ሰላም የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? ውድ ተመልካቾቼ ሰላም ናችሁ ወይ? በያላችሁበት የክርስቶስ ሰላም ይብዛላችሁ እላለሁ። እንዲሁም ሙስሊም ወገኖቼ ሰላማችሁ ይብዛ። ለሁላችሁም የክርስቶስ ሰላም በያላችሁበት ይብዛልኝ። እኔ እግዚአብሔር ይመስገን በጣም ደህና ነኝ። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። እንደ አዲስ እየሰራውበት ነው ቻናሌን አልማዝ ቲዩብን ማለት ነው። ለማታውቁኝ አልማዝ እባላለሁ። የማዳም ሸቃላ ነኝ። አበረታቱኝ። እህታችሁ አይደለሁ እንዴ? አበረታቱኝ እና እዚህ በፊት እንደምለውም ሰብስክራይብ ያላደረኳችሁ ልጆች ካላችሁም በኮሜንት ስራ አሳውቁኝ ማለት ነው። እኔም እመልሳለሁ እና ሰብስክራይብ እየተደራረግን እርስ በርሳችን በተለይ እኛ ታናናሽ ዩቱበሮች እርስ በርሳችን እየተደጋገፍን ቻናላችን ሞኔታይዝ እንዲሆን ማድረግ እንችላለን ማለት ነው። እና በተረፈ የኔ ወዶች ወዳችኋለሁ። በያላችሁበት ሰላም 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 ፍስሐ ይበላችሁ ላለው እና ውድ ተመልካቾች እዚህ እንደምታዩት ያው እንትን እየሰራሁ ነው። ይሄ ምንድነው የሚባለው? ኩባና ይሄ ምንድን ስሙም ጠፋኝ። ብቻ ኩባና ሼያ ነው ስሙ ጠፋኝ ባካችሁ። ሁሌ እኮ ነው የምንሰራው። ያውም እንደውም እኛ ውጭ ላይ አንገዛም፣ ማንኛውም ነገሮች አንገዛም። እቤት ነው የምናዘጋጀው። እቤት ነው የምናዘጋጅ ስላችሁ ማብሰሉ ምናምን አይደለም ራሱ። ለምሳሌ ጥቅል ጎመን በጣም በብዛት ይገዛና እኛ ነው እዚሁ ቤት ማዘጋጀው ማለት ነው። ሩዙ ምናምን መጠቅለሉ ምናምን እዚሁ ነው። ጥቅል ጎመኑን እየቀቀልኩ ትንሽ በሰል እያደረግኩ ምናምን ጥቅል ጎመንም ወረቃይን የምንጠቀልለው። እዚህ የምታዩትም ደግሞ ይሄ ሊጥና ቦካና ማለት ነው። ትንሽ ጥቁር ዱቄትና ነጭ ዱቄት ቀላቅለን እና ቦካና ለሃም መርፎ እሱን እንትን የሚያስፈልገውን ግብአቶች ጨመረን እሱን ካበሰልን በኋላ ከሊጡ ከውስጥ እያረኩ ተቀልለዋለሁ ማለት ነው። ድንችም አለበት ለአመርፉሞ ድንችም አለበት። ያው በሰል ዘይት ምናምን ቅመም ድንች ተቀቅሎ እዛ በኋላ ስጋው ከበሰለው ላይ ይጨመራል ማለት ነው። እና እሱን ውስጥ ላይ ሊጡ ውስጥ እየከተትን እንሰራለን ማለት ነው። ኩባም ሆነ ሽሬማ አይደለም ወይ ቆይ እስኪ ስሙን ለማንኛውም ድጋሜ ትዝ ሲለኝ እነግራቸዋለሁ፣ አሳውቃቸዋለሁ። እና እሱን እየሰራው ነው እላቸዋለሁ። በጎን ደግሞ ያው ሙልፍፍ እየሰራው ነበረ። እና ማንኛውም ነገር እኛ ከቤት ነው የምናዘጋጀው ማለት ነው። እንኳን ሌላ ቅመም አንገዛም። ልክ እንደ ኢትዮጵያ በሉት እግዚአብሔርን። ነጭ ሽንኩርት፣ ቀይ ሽንኩርት፣ እርዱ፣ ዝንጅብሉ ሁሉ ይገዛና ማለት ነው እቤት ነው የሚጨቃጨቀው በማሽን ፈጭተን እዛ በብዙ ትሪ በትልቅ ሰሃን እያሰጣን በ5 6 ሰሃን አስጥተን አንዴ ነው የምናስፈጨው ማለት ነው። የሚገርማችሁ ወፍጮ ቤት ሄደው አስፈጭተውት ነው የመጡ። ያው እንደዛ አድርገን ነው ያዘጋጀን ለበቃ ለአመትም ያውን በሉት አንዴ ነው የምናዘጋጀው። ከዛ ውጭ ብቻ እንደዚህ ተዘጋጅቶ ሬዲ ሆኖ በቃ ቤት መጥቶ የሚበሰል ነገር አንገዛም። ሁሉም ነገር ከቤት ነው የሚዘጋጀው እላቸዋለሁ። ብቻ እና ይሄ እዚህ ላይ እንደምታዩት ጅብኑን ፈጭቼ ልጨምር ነው ማለት ነው። ከኩባው ላይ ጨምራለሁ ማለት ነው። እራት ነበር እየሰራው የነበረ። ይሄን ትናንት ነው ቪዲዮን የቀረጽኩት ማታ ላይ ማለት ነው። እና ይሄን ጅብን ምልህ እሱን ፈጭቼ እዛ ኩባው ላይ ጨምረዋለሁ ማለት ነው። በሰለው ኩባ ላይ ጨምራለሁ። የተወሰነ ከበሰለ በኋላ አወጣዋለሁ ማለት ነው። ሌላኛው ደግሞ ብቻ ብዙ አይነት ምግብ ነበር ሰርቼ የነበረው። ለእናንተ ቪዲዮ ለመቅረጽ ያው ሰዎቹ ስላሉብኝ አላመቸኝም። እችን ትንሽ ቀንጨብ ቀንጨብ አድርጌ ነው የቀረጽኩት እንጂ አላመቸኝም። እና እንዲህ ግን በተጠባበቀው ሁኔታ ውስጥ እየቀረጽኩኝ ሰብስክራይብ አድርጉኝ። እውነት የምር እግዚአብሔርን አበረታቱኝ። እኔ በቃ ምን ልበላችሁ፣ እኔም ሰብስክራይብ መልሳለሁ ቪዲዮአችሁን። እኔ እንኳን ስራ ብዝ ከፍቼ ተውላችኋለሁ የምር። እና አበረታቱኝ ውዶች እላችኋለሁ። ይሄ ደግሞ ቲማቲም የምከትፈው ማለት ነው። በሰል
አቁላልቼ ቅመም የተወሰነ አድርጌ በሰሉን እያቁላለሁ ነው። ቲማቲም እዚህ ላይ ጨምራለሁ። እዛ በኋላ የተወሰነ እንደ ቆንዶ በርበሬ ወይም ፍልፍል አስወት እንደማለት ነው። እና ሚክስ ቤት የምናዘጋጀው ሚክስ ነው። እንደ ኢትዮጵያኛ ቅመም የምናዘጋጀው እንደዚህ እርድ ምናምን ለብቻ ለብቻ አናረግም። በቃ ሚክስ ነው። ሁሉም እንደ ኢትዮጵያ ነው የምናዘጋጀው ቅመሙንና ነው። እንደዚህ እንደምታዩት ድንቹን ለብቻ ጠበስኩ። ባደንጃንም በቁሙ ከተፍኩና ባደንጃን ጠበስኩ በዘይት ማለት ነው። ከዛ በኋላ በሰል ካቁላለሁ በኋላ ይሄ የምታዩት ሰውዬ እራት ልወስድለት ነው። እና እዚህ ላይ ደግሞ ፏካ እያዘጋጀሁ ነበረ። ፏካ ላቀርብ ነው። በነገራችን ላይ ይሄ አጋጣሚ ታጥቦ ምናምን በፌስታል ተቀምጧል፣ ግን ደግሞ ድጋሚ አጥባለሁ ማለት ነው። ይሄ እንደምታዩት ዝም ብሎ የሚቀርብ አይደለም። ይሄ ደግሞ የሀገራችንን ኮክ የአበሻውን ኮክ አይነት ነው እና ማንጎ ሙዝና የሀገራችንን ኮክ እሱና ኮክ ነው የሚባል እሱን አጥቤ ያቀርባለሁ። እንዲህ እንዳለ አላቀርበውም፣ አጥቤዋለሁ። እሺ ቪዲዮ እንዳይረዝሙ ስለቆረጥኩት ነው እንጂ። እና ውድ ተመልካቾቼ ከራት በኋላ ይሄ ቀረበላችኋለሁ። እና በተረፈ አበረታቱኝ። ሰላም ሁኑልኝ።